ሻያችሁን ቀጣችሁ ማለት ነው። በሰላም መጠጣት ይናፈቃችሁ ቁጭ ብላችሁ አልተማሰለም ፌል እስቲ ልጅ ተኝታለችና እናንተ እንዴት ናችሁ? እንዴት ስከረማችሁ? የሆነ ነገር ልነግራችሁ ፈልጌ የፋራ ነገር እጄ እንደዚህ ያረኩ ላውራ ነው። በነገራችን ላይ ማለት ነው ያለፉት ቪዲዮዎች እንዴት አያችኋቸው እየጻፋችሁልኝ እና ደግሞ ልጅ ማንን ትመስላለች ብዬ ጠይቄያችሁ አልመለሳችሁልኝም ነው። እኔ ነው ወይ አባቷን ነው የምትመስለው? ቶሎ ቶሎ ማወራው እንዳትነሳብኝ ነው። ተኝታለች። አባቷ ወደ ስራ ሊሄድ እንትን እያለ ነው። እሷ ግን ተኝታለች እና ሲቀጥል ደግሞ ማለት ነው ማሚ ብሬን ያላችሁ ላወራችሁ የምፈልገው ብዙ ነገር አለ አይደል? ከዛ ውስጥ ደግሞ እየጠፋብኝ የምልላችሁ እንደነበረ ስለምንድን ነበር እያወራን ለዋም እናት ስለመሆኗ የምሬኛው ግን ለውጥ አለ መለወጥ ትለወጣላችሁ። ግን የሆነ ውዝጋብ የሆነ ነገር ነው። አሁን በእኔ ቤት ማለት ነው አስቤ እናቶች ይህንን ቪዲዮ ቁጭ ብሎ ሲያዩ ቤታቸው ስፔሻሊ የአንድ ወር ልጅ የ15 ቀን ልጅ ይዞ ምናምን ነገር በቃ እኔን አይተው እኮ ተስፋ ያደርጋሉ ምናምን ብዬ ነበረ። ለራሴ ተስፋ ያስፈልጋል። ለማንኛውም አይዞን ለኔ እግዚአብሔር ከኛ ጋር እውነቴን ነው። እኔም እናንተም ግን እርዳታ ያስፈልገናል። ግን አይ እነዛ ነው አንዴ አሁን በዚህ አጋጣሚ ባልስቅ መስስቅ ነው። እንኳን ሳቃችሁ። አይ ግን እውነቴን ነው። እውነቱን ስናወራ ማለት ነው። አይ የምሬን እግዚአብሔር ያግዛል። እግዚአብሔርን እኔ አንዳንዴ የማረጋቸው ቁም ነገሮች ማለት ነው አሁን ድምፅ እየተሰማችሁ ነው። ቁም ነገሮች ከኔ የመነጩ እንዳልሆኑ በጣም እርግጠኛ ነኝ። ቢኮዝ ከዛ በፊት በነበረ ህይወቴ እኔ በጣም ሌዚ ሰው ነኝ። ግን አሁን ልጅ ከወለድኩኝ በኋላ ተቀይሬያለሁ። ያው ሊነሱ ነው። ወሬያችንን ደግሞ ቀስ እያለን እንቀጥለው። ሊነሱ ነው። እሺ አምጣት። ይኸው እናትነት ሻይ ጀምራችሁ ግማሽ ድረስ ነው የምትጠጡበት። በቃ ልትሄድባት ነው። ልትሄድብኝ ነው። ባይ ወይኔ እረሳቸው። ገብሩ እረሳሃቸው። ባይ ረሳሃቸው እኮ Ciao. Bye bebe. Mwah. Love you. Hi babe. Hi. Wow. Hi. I know why
ሰማህም ግን ቪዲዮ ላይ ስታገኘው ፈኒ ሆኖ ነው We love you, we appreciate your hard work, you the guy, the best. ደሞ ይጅል ሸቀል ያማረርኩ አይደለም ግን እንደዚህ አየሩ አሪፍ ሲሆን ምናምን ከቤተሰቦቻችሁ ጋር ቁጭ ብላችሁ ታሳልፉ ደስ ይላል። አንዳንዴ ደግሞ ስታስቡት ይህን የመሰለ ውድ ጊዜያችሁን እየሸጣችሁ ነው። ሽጣችሁ ብር ታገኙበታላችሁ። አንዳንዴ የሚከፈላችሁና የምታጡትን ስታነጻጽሩ ፌር አይደለም። ወጥቼ ልጅ መስራት አለብኝ። ካልሰራው መኖር አልችልም። ቤተሰቤን ማስተዳደር አልችልም። ግን በዛው ልክ ደግሞ አሁን ያለችበት እድገት እያንዳንዱ ነገር ደግሞ ያመልጠኛል እና እሱ አንዳንድ ነገር ስታስቡት ትንሽ ያናዳል። ግን ደስ ይላል። ተመስገን። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣም ማለት ነው። ቻርም ደግሞ ዊን ዊን አይደለችም። እና ሰርቫይቪንግ ነው። ኤኒዌይስ ዊ ትራይ። ሀብታም ይሆናል፣ ድሃ ይሆናል። ሲስተሙ እንደዛ ነው። እና አሁን ያለችው አየር ደስ የምትል አየር ነች። ቀማትጠገበው አየር ምን እንዴት ብዬ ላስረዳችሁ። ኢትዮጵያ የስምንት ሰዓት ፀሐይ አልፎ ቀዝቀዝ ያለች የምትመጣው ንፋስ ያላት ፀሐይ ምናምን አለች አይደል? ደስ የምትል ብቻ የምትላስ አየር አለች እና እሱ አየር ነው በአሁኑ ሰዓት እዚህ ያለው። ስፕሪንግ ነው እና ይህን አየር እንትን ስለው አሁን ያለበትን የአየር ሁኔታ ሳየው ሀገር ቤት እዚህ የሚለኝ ክሮሚና አካባቢ ያለችው ንፋስ ዛፍ ስር ምናምን ቁጭ ብለን ከጓደኞቼ ጋር ፑል ስንጫወት ሰምቲንግ ብቻ እና የአየር አሁን እሱን የሚያስታውሰኝ እና አሁን ደግሞ አድርጌ እንደዚህ አየር ፊል ሳደርግ አድርጌ የሚለኝ ከቤተሰቦቼ ጋር ቁጭ በል ደጆታ አይስክሬም ብላ ፓርክ ላይ ተጫወት ሰምቲንግ ወይ ሳይክል ንዳ አክቲቪቲ አድርግ ነው የሚለኝ እንጂ ስራ የሚል ኤነርጂው እንኳን የለኝም። እና ለማንኛውም አሁን ወደ ስራ አካባቢ እየደረስኩ ነው። ከስራ በኋላ ወደ ጂም፣ ከጂም በኋላ ደግሞ ወደ ቤት ማለት ነው። ተመስገን። አሁን በእኔ ህይወት በዚህ በኖርኩባት እድሜ ውስጥ ለሁለት እከፈላለሁ። እናት ከመሆኔ በፊትና እናት ከሆንኩ በኋላ ያለሁት ሎዋ የተለየ ፐርሰናሊቲ ነው ያለኝ። ትዕግስተኝነቴ፣ መራራቴ፣ ፈሪነቴ የተለየ አይነት ፐርሰናሊቲ እናትነት ይሰጣል። በዛ ላይ ደግሞ እውነትም ብዙ ጊዜ መለወጥ አንፈልግም። ድሮ እንደነበርኩት ነኝ አሁንም ማለት እንፈልጋለን። ግን በእኔ በኩል እኔ ተቀይሬያለሁ። ድሮ እንደነበርኩት አይደለሁም። አንደርስታንድ አንዳንዴ እናት ስትሆን በተለይ ከ0 እስከ 3 ባሉበት ጊዜ ሴቶች ላይ ነው፣ አባቶች ላይ አያጋጥምም ለማለት ሳይሆን በብዛት ሴቶች ላይ ነው ኃላፊነቱ፣ እናቶች ላይ ነው ኃላፊነቱ። ልጅም ሞር የሚፈልገው በዛ ሰዓት እናታቸውን ስለሆነ ማለት ነው። እና አንዳንዴ ደግሞ ያ ሁሉ ኃላፊነት እላያችሁ ላይ ሲሆን በጣም ይከብዳል። በዛ ላይ ደግሞ በተለይ ኤርሊ ስቴጅ ላይ ያሉ ኒውቦርን ስቴጅ ላይ ባሉበት ጊዜ እንትን ይሰማችኋል። እናንተ ብቻ የሆነ አይላንድ ላይ የሆነ ደሴት ላይ እናንተ ብቻ ልክ እንደሆናችሁ። በተለይ እኔ የወለድኩበት ወቅት ስኖ የነበረበት ጊዜ ስለነበር እኔ ብቻዬን በቃ እዛ ላይ ብቻዬን የሆንኩ ያህል ነው የተሰማኝ እና እሱ ስሜቶቹ አለ። ግን ከጊዜ በኋላ ደግሞ ይስተካከላል። ማይስተካከል ነገር የለም፣ ይስተካከላል። ግን እኔ እንጃ ለእኔ ሉዋም እናት ሆና ያለችውን ፓርት ነው የምወደው። እማ አሁን አስተካኪ፣ አሁን ልታበላሹ ነው።
ልጨርስልሽ ነይ። ኧረ እባክሽ እኔስ I'm gonna give up በማይ እማ አቤት ሪምና ያስተካከልኩት ስበትኛው ምን አለ እታውሻለሁ። ዋው አንቺ ሪምና ያቺ ማር ልጄ ናት እንደዚህ የምትሆንብኝ ያለችው በዛሬው ቀን። በስመ አብ የታረግሻት ያችን ልጄን የታረግሻት? እችማ የኔ ልጅ አይደለችም እንዴ? እኔ ልጅ እኮ አልረብሽም። በውይይት ነው የምታረው። አሁን ምን ታረጊልኛለሽ? ባለሪና ትሆኝልኛለሽ? ሪሪሪሪሪ ባለሪና እንዴት ነው የሚሉትማ? እንደዛ ነው የሚሉት ባለሪናዎች? ወይኔ ምንድን ነው የሚሉት? በሀሳቤ ነው የሚሉት። ምንድን ነው የሚሉት? ዳዴ ማበጠሪያ My turn. Twinkle, twinkle, little star. Moja illa se Twinkle, twinkle, little star. How I wonder what you are. በፊት ስፖርት ጀመርና በተለያዩ ምክንያቶች አቋርጥ ነበር። ልክ እንደ ማንኛውም ሰው ሰበብ አላጣም ነበር። ነገር ግን ልጅ ከወለድኩ በኋላ ህይወቴ ውስጥ ትልቅ ለውጥ መጣ። አሁን ህይወቴ ሙሉ በሙሉ ተቀይሯል። የሚተርፈኝም አንድ ደቂቃ የለኝም። ድካሙ፣ ጊዜ ማጣቱ፣ ሁሉም ነገር ፈታኝ ነው። ነገር ግን በዚህ ሁሉ ውጥረት ውስጥ የራሴን ጂም ውስጥ አገኘዋለሁ። ምክንያቱም አሁን የምሰራው ለራሴ ብቻ አይደለም። ለልጄ ጠንካራ፣ ጤናማ፣ ጥሩ ቁመና ያለው አባት መሆን እፈልጋለሁ። እሷም ስታድግ ሰበብ የምትደረደር ሳትሆን በችግር ውስጥም ብትሆን ጥራ መለወጥ እንደምትችል ማስተማር እፈልጋለሁ። የጂም ውስጥ ማፈሰው እያንዳንዱ ጠብታ ላብ ለልጄ የሚሰጠው ይቻላል ቃል ነው። ምን ዳዳም ፈለግሽ እንዴ? አላችሁ እንዴ? ወይ እናንተ ዛሬ ስንቀባበላችሁ ነው ያላችሁት? ዛሬ ስንቀባበላችሁ ነው ያላችሁት በያችሁ እንዴ? ሜሜ በቃ እየተነጫነጨች ነው። አባትሽን አትጠብቂው? ትጠብቂዋለሽ? መምጫው ሰዓት ደርሷል። እንጠብቀው። ነይ እንደውልለት ወይ ነው ወይ ዳይፐር ቀያይረን እንጠብቀው አይመስልሽም? ንጽጽት ብለን እንጠብቀው። ምንድን ነው ውይ ልጄ? ማነው ዲዋለስ? ማነው? ሌላይ ቤቤ ዳይፐር ጫቢ ጫማ ተወልቂያለኝ። ቴንክ ዩ አለሜ ቴንክ ዩ ሌላይ ጎበዝ ሌላይ ፎሌሌ ቤቤ ሊ ናይስ ቤቤ ና ሌሌ ዮቦ ምን እያደረጋችሁ ነው? ኦት እየበላሁ በሉ ለእኔ ማስተር መጣ። እየበላን ምንድን ነው የሚበላው እዚህ ቤት? አጥሚት ቤት ምንድን ነው? ሀምሀምሀም ቁጭ ብላችሁ ታዲያ በስርዓት አትበሉም ነበር? ታውቂያታለህ? ይሄ ማታ እኮ ነው። ወይ ጉድ! አንተ ባትኖርልኝ ምን ይሆን ነበረ? ምን ይሆን ነበር አባትሽ ባይኖርልኝ?
እውነት ግን አንተ ካስደሰትከኝ ነገሮች ምን እንደሆነ ታውቃለህ? ድፍረት በቃ ነገሮች ማለት ነው እንደኔ ለግማስተንተን ስለማታስባቸው ድፍረት በጣም ሀልፕ አድርጎኛል። ፎብበትችለት እናንተ በቃ እኔም ልተጣጠብ። እስቲ አንድ መርቅልኝ ነኝ እስቲ ለምንድን ነው አንድ ጥያቄ አለኝ። ሰርገኞች ለምንድን ነው እጃቸውን ተቆላልፈው እንትን የሚሉት? አሁን ነው አይልክ አሁን ደስ ለዛ ነገር ካጣፉ እንደዚህ ብለው አንዳንዴ ቦርጫም ሲሆኑ ሁሉ ይሞኝ መብት እጁ ማይደርስ ደረታ ጋርሽ እንደዚህ ብለው ምናምን አሁን ነው። እዚህ ኮሜንት አድርጉኝ ፕሊዝ። የተጋባችሁ እንደዛ ምናምን ወይም ብታውቁ ወይም ቪዲዮግራፈሮች ካላችሁ እንደዛ የምታደርጉ ዳጎስ የስ ኮሜንት አድርጉልኝ። የተቢዩትን ቢኖራችሁት ቪዲዮ እንደዚህ ታይተው ደህና ጸጋ እንደዚህ ካጣፉ እንደዚህ አይደርስም እኮ ነው እንደዚህ። ለማንኛውም የዛሬ ውሏችን ይመስል ነበር። አይ ነው አስቸገርናችሁ። ስትወጡ ስትገቡ ከኛ ጋር አደከምናችሁ። በዛ አጋጣሚ ኪሎ የቀነሳችሁ በመንገላታታችሁ ብዛት ከታች ጻፉልን ይሄን ያክል ኪሎ ቀነስን በሚለው። ስለዚህ ደህና ደሯ፣ እኛ እንሂድባችሁ፣ እናንተም ደህና እደሩ።